ሰላም ተመልካቾቼ፣ በዛሬው ቪዲዮ ደግሞ የምንማረው ቦም ዳስ ቦድ ማስ ወይም ደግሞ በአሜሪካን ኮንቴክስት ፔም ዳስ የሚባለውን ነው። እዚህ ጋር እንደምታዩት 10 ሲካፈል 2 በቅንፍ ውስጥ 3 ሲደመር 2 ያው ቅንፍ ምልክቱ ማለት እዛ ጋር ማባዛት ነው። ከታች እንደተጻፈው 10 ሲካፈል 2 ሲባዛ በቅንፍ ውስጥ 3 ሲደመር 2 ስንት ነው? 90% ሰዎች ዳሽ በማለት ተሳሳታሉ ይላል። እርሶስ ይላል። እስቲ ሞክሩ እናንተ። 90% ሰዎች አንድ በማለት ይሳሳታሉ ወይስ ልክ ናቸው? ሞክሩ እስቲ። ከዛ ወደ ትምህርቱ እንገባለን። ኦልራይት፣ አሰባችሁት? ኦኬ፣ እንቀጥል። እሺ፣ አብረን እንስራው። መጀመሪያ ይሄን መልሱልኝ እስቲ። 10 ሲካፈል 10 ኦቨር 2 ሲባዛ በ5 በቅንፍ ውስጥ እና 10 ኦቨር 2 ሲባዛ በ5 አንድ ነው አይደለም? ልዩነት አለው ወይንስ የለውም? በትክክል አለው። ምክንያቱም 10 ሲካፈል በቅንፍ ውስጥ 2 ሲባዛ 5 ያው 10 ነው። 10 ኦቨር 10 አንድ ነው ማለት ነው። በዛኛው በኩል ያለው ደግሞ 10 ሲካፈል ለ2 ሲባዛ 5 10 ሲካፈል 2 5 ነው። 5 ጊዜ 5 25 ነው። እዚህ ጋር ያያችሁ ይሄን ነገር ማስረዳት ያስተፈለገው 10 ሲካፈል 2 ሲባዛ 5 2 ሲባዛ 5ቱን ቀድመን እንስራ ካልን በግራ በኩል እንዳያችሁት አንድ ነው መልሱ ማለት ነው። 10 ሲካፈል 2ን ሰርተን በ5 እናባዛው ካላችሁ በቀኝ በኩል እንደምታዩት 25 ነው መልሱ። ስለዚህ ትክክለኛው የትኛው ነው ነው? ዋናው ምስጢር ወይም ሽወዳ ማባዛት እና ማካፈል አብረው ካሉ ከግራ ወደ ቀኝ ነው የምንሰራው። ማለትም ከማባዛት እና ማካፈል የምናስቀድመው በግራ በኩል ያለውን ነው። ሌላ ህግ የለም። አብሶ ማካፈል በግራ ካለ መልሱ ለውጥ ያመጣል። አሁን አንዳንድ ሲቹዌሽን ላይ እንዳሆኑ በግራ በኩል ማካፈል ካለ እና ማባዛቱን ካስቀደምን መልሱ ለውጥ ያመጣል። ስለዚህ ማባዛት እና ማካፈል ሲቀር ከግራ ወደ ቀኝ ነው የሚሰራው። የቅድሙ ጥያቄ ላይ 10 ሲካፈል 2 በቅንፍ ውስጥ 3 ሲደመር 2 ያው 3 ሲደመር 2 መጀመሪያ ሰራን 5 ነው። ስለዚህ አሁን ምን ቀረን? 10 ሲካፈል 2 በቅንፍ ውስጥ 5 ያው ቅንፍ ማለት በሂሳብ ቋንቋ እንደዚህ ሲጻፍ ማባዛት ስለሆነ ያው 10 ሲካፈል 2 ሲባዛ 5 ነው ማለት ነው። አሁን እዚህ ጋር ነው ዋናው ነገር። ቀደም አንድ ያመጡ ሰዎች 2 ሲባዛ 5ን መጀመሪያ ሰሩ። 10 ሲካፈል ለ10 1 ሆነ። በሂሳብ ህግ ግን መጀመሪያ የሚሰራው በግራ በኩል ያለው ነው። አሁን እዚህ ጋር በግራ ያለው ማካፈል ነው ቅድሚያ። ከግራ ወደ ቀኝ ልክ ስንጽፍ እንደምንጽፈው አማርኛና እንግሊዝኛ ስንጽፍ እንደምንጽፈው ከግራ ወደ ቀኝ 10 ሲካፈል 2 5 መጀመሪያ እሱን እንሰራለን። 5 ሲባዛ 5 25 5 በቅንፍ 5 ማለትም 25 ነው። 5 ሲባዛ 5ም 25 ነው። ስለዚህ መልሱ ምንድነው? 25 ነው ማለት ነው። እሺ፣ ስለዚህ እንዳያችሁት 10 ሲካፈል 2 ሲባዛ በ5 2 ሲባዛ 5ን ቀድሜ የሰራሁ ማለት የመጀመሪያው ላይኛውን አጻጻፍ ጻፍኩ ማለት ነው። በሌላ ቋንቋ አያችሁ ለውጥ ያመጣው ለዛ ነው። ለምንድነው ማካፈል ቅድሜ የተሰራው? ለምንድነው ማባዛት የሚለው ለማስረዳት ነው። ኦቨር አድርጌ ያስረያችሁ እንዲገባችሁ ነው ለውጡ ለምን እንደሆነ። 10 ሲካፈል 2 ሲባዛ 5 ቅድሚያ ከሰራን እንደዚህ ነው ማለት ነው። እንደላይኛው አንድ እንደመጣው ስህተት ነው ማለት ነው። 10 ሲካፈል 2 እንደማሰርቼ በ5 ካባዛው አጻጻፉ ራሱ 10/2 ከዛ ታይምስ 5 ነው 25 ልክ ነው ማለት ነው። እሺ፣ በደንብ እንዲገባችሁ ለውጡ እንደዚህ የተሰራው። እሺ፣ የሚሰራው በዚህ ቅደም ተከተል ነው እና እዚህ ጋር ህጉን ላስተምራችሁ። በሂሳብ ህግ ቦድ ማስ ሲባል ሰምታችኋል። ኦር ቦም ዳስ ሲባል ሰምታችኋል። ፎር ዞስ ኦፍ ዩ ሁ ሊቭ ኢን ዘ ዩኤስ አሜሪካን ለምትኖር ደግሞ ፔም ዳስ ሲባል ሰምታችኋል። ኦኬ፣ እመጣበታለሁ። ቢ ምንድነው? ብራኬት ቅንፍ ማለት ነው። ቢ ምንድነው? ብራኬት ቅንፍ ማለት ነው። ኦ ምንድነው? ኦርደር ኦርደርስ ፓወርስ ያው ፓወርስ ማለት ኤክስፖነንትስ ኤንድ ሩትስ ማለት ነው። ኦርደር እዚህ ጋር ምን ማለት ነው? ፓወር አሁን ለምሳሌ x to the power of 2 x squared x cubed ስትሉ ያ ነገር ፓወር ነው የሚባለው። ስኩዌር ሩት ውስጥ ብትከቱትም እኮ አሁን ለምሳሌ 4 ስኩዌር ሩት ኦፍ 4 ያ 2 ነው መልሱ። 4 ብል
በፓወር ልጻፈው ብል 4 to the power of 1/2 ማለት ነው። ስለዚህ ኤክስፖነንት ያው ከላይ የሚጻፈው ነገር በቀኝ በኩል ከላይ የሚጻፈው ማለት ነው። ያው በትርጉሙ ኃይለ ቁጥር ይሉታል ተንታኝ አርቢ ብቻ ያው ኃይል ብለን እንያዘው እሺ ፓወርስ በሚለው ምክንያቱም ፓወር ማለት ከላይ የሚጻፉት ስኩዌር ሩትም ሆነ ኤክስፖነንትም ሆነ እንደዚህ ማድረግ ስለምንችል ኃይል ብለን እንያዘው። ዲ ዲቪዥን ነው። ዲ ዲቪዥን ማካፈል፣ ዲ ዲቪዥን ማካፈል። ኤም መልቲፕሊኬሽን ማባዛት፣ ኤም መልቲፕሊኬሽን ማባዛት። ኤ አዲሽን መደመር፣ ኤ አዲሽን መደመር። ኤስ ሰብትራክሽን መቀነስ፣ ኤስ ሰብትራክሽን መቀነስ። አሁን ይሄ እዚህ ጋር የምታዩት ቦድ ማስ የሚለው ማለት ነው። BODMAS ማለትም ስንሰራ በዚህ ቅደም ተከተል ነው የምንሰራው ማለት ነው። የሂሳብ አረፍተ ነገር ሰጣችሁ መጀመሪያ ቅንፍ ውስጥ ያለውን ትሰራላችሁ። ከዛ ኦርደር ካለ እዚህ ጋር ቅንፍ ካለ ቅንፍ፣ ኦርደር ካለ to the power of something ወይ ስኩዌር ሩት ነገሮች ካሉ ሩቶች ካሉ እሱን፣ ቀጥሎ ዲቪዥን፣ ቀጥሎ መልቲፕሊኬሽን፣ ቀጥሎ አዲሽን፣ ቀጥሎ ሰብትራክሽን። እዚህ ጋር ቦድማስ እንደዚህ ነው። ቦምዳስ ደግሞ መልቲፕሊኬሽን ከላይ ነው። ሁለቱም ያው ነው። እሺ በሚቀጥሉት ስላይዶች መጣለሁ። እንደቀደም እንዳልኳችሁ ዋናው ትልቁ ነገር ከግራ ወደ ቀኝ ነው የሚሰራው። ኦኬ ያው እነሱ ይቀሩ ማለት ነው። እሺ if you live in the US as I have said before አሜሪካ የምኖር ከሆነ ፔምዳስ ነው የሚባለው። ፔድ ማስ አይደለም ፔምዳስ ነው የሚባለው። ፒ ምንድነው? ፓሬንተሲስ። ያው እነሱ ብራኬት አይሉም። ቅንፍን ፓሬንተሲስ ያው ነው ቅንፍ ማለት ነው። ለኛ አይለወጥም ቅንፍ ነው። ብራኬት ብትሉትም ቅንፍ ነው፣ ፓሬንተሲስ ብትሉትም ቅንፍ ነው። ያው በአሜሪካን እንግሊዘኛ ፓሬንተሲስ ይሉታል፣ ብራኬት አይሉም። ቀደም ኦርደር የነበረውን ኃይል የነበረውን ኤክስፖነንት እና ሩት የነበረውን እዚህ ደግሞ ኢ ኤክስፖነንትስ ነው የሚሉት። ያው ፓወር ኃይለ ቁጥር ተንታኝ ሩትስ ማለት ነው። ልክ ናቸው። ኤክስፖነንት በሚለው እስማማለሁ። ምክንያቱም 5 ስኩዌር ማለት 5 to the power of 2 ማለት ነው። ስኩዌር ሩት ኦፍ 5 ማለት ደግሞ 5 to the power of 1/2 ማለት ነው። ስለዚህ ኤክስፖነንት የሚለው ሞር ይቀላል። ኦርደር የሚለው ትንሽ ያው ግራ ሊያጋባ ይችላል። እሺ ኤም ያው መልቲፕሊኬሽን ነው፣ ዲ ዲቪዥን ነው፣ ኤ አዲሽን ነው፣ ኤስ ሰብትራክሽን ነው። አያችሁ ቦድማስ ብቻ ነው ልክ ለምትሉት ሰዎች ቦምዳስም ልክ ነው፣ ቦድማስም ልክ ነው፣ ፔምዳስም ልክ ነው። አሁን በአሜሪካን ፔድማስ የለም ፔምዳስ ነው። በአሜሪካን ካሪኩለም ላይ ፔምዳስ ነው ያለው። ስለዚህ ፔምዳስ ማለት ነው። ቅንፍ ለኛ በአማርኛ ለውጥ የለውም። አያችሁ ቅንፍ ኃይል ማባዛት፣ ማካፈል፣ መደመር፣ መቀነስ። ኦኬ እዚህ ጋር ቦምዳስ እና ቦድማስ ነው ሁለቱንም ጽፌላችኋለሁ። ቦምዳስ ማለት ቅንፍ ኃይል ማባዛት፣ ማካፈል፣ መደመር፣ መቀነስ ወይም ደግሞ ቦድማስ ያላችሁ ከተማራችሁ ቅንፍ ኃይል ማካፈል፣ ማባዛት፣ መደመር፣ መቀነስ። እንደምታዩት ሁለቱም ጋር ለውጥ ያለው ዲቪዥን እና መልቲፕሊኬሽን ተቀያየረ። ሁለቱም ደግሞ ምንም ችግር የለውም። ቀደም እንዳልኳችሁ ሁለቱም ልክ ነው፣ ልክና ያው ናቸው። ዋናው ማባዛት እና ማካፈል ሲቀር ከግራ ወደ ቀኝ ስሩ ማለት ነው። ኦልራይት እሺ በዚሁ መሰረት 15 ሲቀነስ 15 ሲካፈል 3 ሲባዛ ቅንፍ ውስጥ 2 to the power of 2 2 ስኩዌር ሲደመር 1 ቅንፉ ተዘጋ። እዚህ ጋር ሁሉንም ነገር ለማካተት ሞክሬያለሁ። ብራኬት ቅንፍ አለ ልክ ነው። ኦርደር ኃይል አለ ያው ፓወሩ ማለት ነው። 2 to the power of 2 ኤክስፖነንት ፓወሩ ማለት ነው። ማባዛት አለ፣ ማካፈል አለ፣ መደመር አለ፣ መቀነስ አለ። ስንት ይሆናል? አሁን ይሄን መስራት ከቻላችሁ በትክክል ገብቷችኋል ማለት ነው። ቀደም ባልኳችሁ መሰረት አስታውሱ። ቅንፍ ኃይል ማካፈል፣ ማባዛት፣ መደመር፣ መቀነስ፣ ማካፈልና ማባዛት ሲቀሩ ከግራ ወደ ቀኝ። እሺ ስለዚህ መጀመሪያ የምንሰራው ምንድነው? ቅንፍ አለ የለም አለ። ስለዚህ መጀመሪያ ሌላውን አነካም፣ ቅንፉ ውስጥ ያለውን ብቻ ነው የምንሰራው። ስለዚህ አሁን ፎከሳችን 2 ስኩዌር + 1 ነው። ቅንፍ ውስጥ ደግሞ ሌላ ቅንፍ አለ የለም። ምን አለ? ኃይል አለ አለ። ስለዚህ መጀመሪያ ኃይሉን ነው የምንሰራው። 2 ስኩዌርድ እንሰራለን። 2 ስኩዌርድ ስንት ሆነ? 4 ሆነ፣ በጥቁር እንደምትጻፈው ማለት ነው። ስለዚህ 2 ስኩዌርድ 4። አሁን ሰራው። ፓወር የለም፣ ሌላ ማባዛት አለ የለም፣ ማካፈል አለ የለም። ስለዚህ ቀጥሎ መደመር ነው የቀረው። መደመርና መቀነስ ነው። መደመር አለ። ስለዚህ 4 ሲደመር 1 ስንት ሆነ? 5 ሆነ። አሁን ጨረስን። አያችሁ ቅንፉ አለቀ። ቅንፍ ውስጥ 5 ቀርቷል። ማውጣት ይችላል። ቅንፉን አሁን ማስወገድ ይችላል። ምክንያቱም ማባዛት ምልክት ስላደረኩ 5 ቀርቷል። እዚህ ጋር ደርሰናል ማለት ነው። 15 ሲቀነስ 15
ሲካፈል 3 ሲባዛ በ5 ያው ቀንፎ ማጥፋት ትችላላችሁ ማባዛት ምልክት ስለቀየር ነው ማለት ነው። እሺ ይሄን ደግሞ አሁን ስንት ይሆናል? የቀደሙን አስረድቻችኋለሁ። ስንት ይሆናል? እስቲ ስሩና መልሱን ኮሜንት ላይ ጻፉት እና አየዋለሁ። እሺ ሞክሩና መልሱን ኮሜንት ላይ ጻፉት። ለዚህ እስቲ በጭንቅላታችሁ ለመስራት ሞክሩ፣ ግን ማረጋገጥ ከፈለጋችሁ ካልኩሌተር ላይ ጻፉት። ኦኬ ኦልራይት። እሺ አመሰግናለሁ። ለርን እንግሊሽ ዊዝ ዩኒስ ነው የኔ ቻናል። ያው ይሄኛው ማትስ ቦነስ ቲፕ ነው። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ከወደዳችሁትም ደግሞ ለቤተሰብ ለጓደኛ ሼር አድርጉ። ታንክ ዩ ቬሪ ማች